እንዴት ናችሁ? ሰላም ናችሁ? አይ ሆፕ ሁላችሁም ባላችሁበት ቦታ በመልካም ሁኔታ ላይ እንደምትገኙ ተስፋ አድርጋለሁ። እንግዲህ ዛሬ ይሄን ቪዲዮ ስቀርጽ ባለፈው የክፍል አንድ ላይ የጀመርነው ርዕሰ ጉዳይ ነበር። አካውንቲንግ ቮቸርስ ወይም የሂሳብ ሰነዶች ምንድን ናቸው የሚለውን ርዕሰ ጉዳይ በክፍል አንድ ላይ ለ11 ደቂቃ ያወራሁት ርዕሰ ጉዳይ ነበር። ዛሬ እነዚህ የሂሳብ ሰነዶች ወይም እነዚህ አካውንቲንግ ቮቸሮች እስቲ የተወሰኑትን ዝርዝረን ጥቅማቸውንና አጠቃቀማቸውን እናብራራለን ማለት ነው። በተለይ ከሀገራችን ነባራዊ ሁኔታ ከኢትዮጵያ የታክስ ሕግ አንጻር፣ ከኢትዮጵያ የታክስ ደንብ አንጻር፣ ከኢትዮጵያ የታክስ አዋጅ አንጻር እናያለን ማለት ነው። በእርግጠኝነት ሆኜ የምናገረው ብዙዎቻችሁ በዚህ ርዕሰ ጉዳይ ላይ የተቸገራችሁ እንደሆነ አውቃለሁ። እርግጠኛም ነኝ ካለኝ ሙያው ላይ ካለኝ ልምድ፣ ኢንዱስትሪ ላይ ካለኝ ኤክስፒሪየንስ ብዙ ተቋማቶች፣ ብዙ ግለሰቦች፣ ብዙ ባለሙያዎች ይሄ አካውንቲንግ ቮቸርስ ወይም የሂሳብ ሰነዶችን ችላ በማለት የሂሳብ ሰነዶች ላይ ትኩረት ባለማድረግ ላላስፈላጊ ችግር ውስጥ ላላስፈላጊ ጉዳት ውስጥ ሲዳረጉ አያለው፣ እያየሁ ነው። በተለይ በዚህ ሙያ ዘርፍ ውስጥ የተሰማሩ የሂሳብ ባለሙያዎች ወይም የሂሳብ አዋቂዎች ትልቁን ድርሻ የሚይዙት እነሱ ስለሆነ የደንበኞቻቸውን ሰነዶች የደንበኞቻቸውን የሂሳብ ሰነዶች በአግባቡ ጋይድ አድርገው በአግባቡ የምክር አገልግሎት ሰጥተው በአግባቡ ሞኒተሪንግ እና ኮቺንግ አድርገው ሂሳባቸው ውድቅ ሳይደረግ የሚጠበቅባቸውን የግብር ግዴታዎች የሚጠበቅባቸውን ሌሎች ግዴታዎችን እንዲወጡ ማድረግ አለባቸው የሚል አጽንኦት እሰጣለሁ። ምክንያቱም ይሄ ብዙ ጊዜ ተቋማቶች በዚህ ጉዳይ ላይ ባለሙያውንም ብሌም ሲያደርጉ ይታያሉ። ነገር ግን ያው ይሄ ብዙ ጊዜ ሚዛን የሚደፋ ባይሆንም ተቋሙ ራሱ የራሱን ሲስተም የራሱን የሂሳብ መዝገባ ስርዓት የራሱን የፋይናንስ እና የአካውንቲንግ ዲፓርትመንት በአግባቡ ስትራክቸር ካለው በአግባቡ መዋቅር ካለው ለቦታው የሚመጥኑ ባለሙያዎችን ለቦታው የሚመጥኑ ብቃት ያላቸው የሰው ኃይልን ወይም ሁማን ካፒታል ዴሊጌት ካደረጉ እነዚህ ችግሮች አይፈጠሩም። ለዚህም ብዙ ጊዜ ተቋማቶች በፋይናንስ ሁኔታዎቻቸው ወይ በገንዘብ እንቅስቃሴዎቻቸው ላይ የታመሙ ናቸው። ልክ ያው የሰው ልጅ እንደሚታመሙ ሁሉ ተቋሙም ይታመማል። ይሄ ደግሞ መሰረታዊ ችግሩ ደግሞ ያው አሁን ያነሳውላችሁን ርዕሰ ጉዳይ በማንሳት እስቲ ካለን ከኢትዮጵያ ነባራዊ ሁኔታ ጋር እናያለን ማለት ነው። እንግዲህ as we have been discussing part 1 we had been discussed about the concepts of accounting vouchers and their importance and related with what business transactions. We have seen related with this topic. So as we have been discussed, accounting is we now need air to us to providing to recording to summarizing what's business transactions, those journalizing business transaction as it started from a source document. We have been starting from accounting vouchers. If our accounting vouchers or our source document it is not reliable, it's not relevancy with the business transactional activity, we will be sacrificing a lot of things. So without source document, without accounting vouchers, we couldn't done any business journalizing transactions.
So this business journalizing transactions or journalizing means putting an entry into what different books of journals. That's books of journals. Before we are going to recording an entry into our accounting journals, we must have skills and knowledge about what a source documents of what our financial transaction. This a source documents of our financial transaction. It deal about accounting vouchers. I think in our part 1 video we had been discussing in details. በዚህ ርዕሰ ጉዳይ ላይ ባለፉ ስለ ሂሳብ ሰነዶች በደንብ አውርተን ነበረ። እንግዲህ እነዚህ የሂሳብ ሰነዶች በተለይ ለሂሳብ መዝገብ አያያዝ ስርዓት ለሂሳብ መዝገብ አያያዝ ሰነድ ትልቁን ድርሻ የሚይዙ ናቸው። ይሄ የሂሳብ አያያዝ ሰነድ ትክክለኛና ታማኝ ካልሆነ እውነታውን የጠበቀ የንግዱን እንቅስቃሴ የማያሳካ ከሆነ የንግዱን እንቅስቃሴ በትክክል የማይገልጽ ከሆነ ከንግዱ ዓላማ ጋር ያልተደረገ ግብይት የገንዘብ ግብይት ከሆነ ወይም የንግድ ግብይት ከሆነ እንዳልነው የተቋሙን የፋይናንስ ሪፖርት መግለጫ የተቋሙን የገንዘብ ሪፖርት መግለጫ የተቋሙን የሂሳብ መዝገብ አያያዝ ሰነድ ደረጃ ጥያቄ ውስጥ ይከታል ማለት ነው። ያ ማለት ሶርስ ዶክመንታችን ወይም ሰነዶቻችን ወይም የሂሳብ ሰነዶቻችን ትክክል ካልሆነ እኛ የምናዘጋጀው ፋይናንስ ሪፖርት ማለት እኛ የምናዘጋጀው ትርፍና ኪሳራ መግለጫ፣ እኛ የምናዘጋጀው የጥሬ ገንዘብ ፍሰት መግለጫ፣ እኛ የምናዘጋጀው የሀብትና ዕዳ መግለጫ፣ እኛ የምናዘጋጀው የሀብት እድገት ለውጥ መግለጫ ውሸት ነው ማለት ነው። ስለዚህ ይሄ ማለት ደግሞ ለብዙ ስቴክሆልደሮች ለብዙ ባለድርሻ አካላት ወደፊት ድርጅቶቻችን ለማስፋፋት ሊሆን ይችላል፣ ወደፊት የምንከፍለው ግብር ሊሆን ይችላል፣ ወደፊት ለምንበደሩ ብድር ሊሆን ይችላል፣ ወደፊት ተቋሞቻችንን እንዳልነው ለመገምገም ያለበትን ሁኔታ ለማወቅ ለሚቀጥለው ጊዜ ለሚቀጥለው የበጀት ዓመት እቅድ ለማውጣት ለመቆጣጠር በተሳሳተ መረጃ ላይ የምናቀርብ ከሆነ just it may be what for window dressing purpose ይሆናል ማለት ነው። ሶ እዚህ ጉዳይ ላይ በጣም ጥንቃቄ ማድረግ አለብን ማለት ነው። ስለዚህ እስቲ እንግዲህ ፓርት 1 ላይ በጣም ሰፊውን ነገር አሳጥሬ ለማስገንዘብ ጥረት አድርጌያለሁ ማለት ነው። አይ ሆፕ ደግሞ እርግጠኛ ነኝ ብዙዎቻችሁ እንደተረዳችሁ ፊድባኮችም እየመለስኩ ስለሆነ ማለት ነው። ዛሬ ማነሳላችሁ ጉዳይ ደግሞ ከዚህ ጋር የተያያዘ ጉዳይ ነው የምናነሳው። ስለዚህ maybe this accounting voucher it's one part of what in accounting systems. So this accounting vouchers, it is very significant to producing and to reporting what relevant and relevant financial report of what an entity. Without source document, without accounting vouchers, please pay attention, we can't do any activity of what financial report. Specifically those who have been working under accounting professions, those who have been working under financial professions, those who have been working under finance and economics, those who have been working under the positions of corporate finance. It is very important. Otherwise, if we do not understanding the reliability and the relevancy of accounting vouchers or resource documents, that we will be fail our what business activity. That is a basic point, especially as emerging country, as a developed country. Most organizations, our financial report, it's not accepted by the financial report of what entity by other stakeholders, especially in outside of Ethiopia, just like IMF, just like World Bank and others business partners. That's because of what we report, what we preparing our financial status, our economic status. It is based on what accounting vouchers of what an entity. So it's very important.
we have a knowledge, we have a skills, we have ethics of what accounting principles in the practice. So I'm going to proceeding today's topics. እስቲ እንግዲህ አሁን ለማስታወስ ያህል እስቲ እንግዲህ ይሄ አካውንቲንግ ቮቸር ወይም የሂሳብ ሰነዶች ብዙ ጊዜ ያው በአንድ ድርጅት ውስጥ ያለ በማንኛውም ድርጅት ወይም ማንኛውም ድርጅት ስንል ማንኛውም ህጋዊ የሆነ ተቋም ውስጥ የሚኖር የገንዘብ እንቅስቃሴ በስርዓትም ለመመዝገብ ለመቆጣጠር የሚያገለግሉ ሰነዶች ወይም መሳሪያዎች ናቸው ማለት ነው። So every legal entity organizations they have been using these accounting vouchers because of to manage, to controlling, and to recording or to journalizing those finance transactions, the financial mobilizations of an entity, or it may be business transaction, or it may be other those related with these transactions to measures. It is one toolkit of accounting systems, because this accounting is we look as an umbrella, but this accounting vouchers is which include in umbrella systems. እንግዲህ ይሄ የሂሳብ ምዝገባ አያያዝ ስርዓት እንደ ጃንጥላ ማየት እንችላለን። ይሄ እንደ ጃንጥላ ያየነው ደግሞ በጣም ሰፊ ነው። ደግሞ አካውንቲንግ ቮቸር የሂሳብ ሰነድ ደግሞ በዛ በጃንጥላ ውስጥ ያሉ አንዷ ነገር ነች ማለት ነው። ስለዚህ እቺን ነገር ከዘረጋን እቺኛውን ነገር በአግባቡ ካላስተዋል ፌለሪቲ ኦፍ ትራንዛክሽን ይገጥመናል ማለት ነው። የኛው የፋይናንስ እንቅስቃሴያችን በተለያዩ አካላቶች ቅቡልነት እንዳይኖረው ያደርጋል ማለት ነው። ስለዚህ በአጠቃላይ ይሄ አካውንቲንግ ቮቸር በማንኛውም ድርጅት ውስጥ በማንኛውም ህጋዊ ተቋም ውስጥ የገንዘብ እንቅስቃሴ በስርዓት ለመመዝገብ ለመቆጣጠርና የሚያገለግል መሰረታዊ ቱልኪት ነው ማለት ነው። እንግዲህ ይሄም በሰፊው ፓርት 1 ላይ ክፍል 1 ላይ አውርቻለሁ። እስቲ አካውንቲንግ ቮቸር ወይም የሂሳብ ሰነዶች እና ጥቅማቸው ምንድናቸው የሚለውን ነገር እስቲ እኔ አንድ ምሳሌ ነው የምነግራችሁ። ለምሳሌ ካሽ ሪሲቭ ቮቸርስ ወይም የገንዘብ መቀበያ ደረሰኝ it's one accounting voucher of an entity. ይሄ ካሽ ሪሲቭ ቮቸር it acts as internal source of document that prepared by an entity according to the rules and the regulations of the tax proclamations of a given countries. As you have been now, tax accounting it's depending on the rules and the regulations of a given country. It's based on the country. It may be vary from one country to another. But this accounting, as we know, it's internationally recognized. Every country they would be implementing the principles and the practice of accounting, which including those principles. One is I think currently most global business their financial report was reported by SRO's International Financial Reporting Standard, and also International Accounting Standard, and also public entity financial reporting standards. There are many principles which would be recognized internationally. We also accepted this basic point. I hope ይሄ በተለይ የሂሳብ መዝገባ አያያዝ በዓለም አቀፉ የሂሳብ ሰነድ ህግ መሰረት የሚዘጋጅ ሲሆን እንግዲህ የምንጠቀምባቸው የሂሳብ ሰነዶች መካከል አንደኛው ካሽ ሪሲፕት ቮቸር ነው። ይህ ካሽ ሪሲፕት ቮቸርስ ወይም የገንዘብ መቀበያ ደረሰኝ አንደኛው ከምንጠቀምባቸው የሂሳብ ሰነዶች ውስጥ አንዱ ሲሆን ዓላማውም
ተቋሙ ለውስጥ የሰነድ ዝግጅት የምንጠቀምበት አይነት ነው። እንግዲህ ይሄ በዋናነት ይሄ ካሽ ሪሲቭ ቮቸርስ ጥቅማቸው so this cash receipt voucher it is very important. It is internal source documents of accounting vouchers. It aid to us to controlling the financial transactions of what an entity which came from late when we will be debt or when will be receive loan from bank or financial institutions. We are going to recording those source of finance from loan by using what this cash receipt vouchers. And also when the shareholder would be contributing the issue shares, also we recording under cash receipt vouchers any others external source fund recognized by this cash receipt vouchers. And also if an investors or an owner they would be injecting new cash into their business, also we would be using this source document. I mean by using what cash receipt vouchers. እንግዲህ ይሄ ካሽ ሪሲፕት ቮቸርስ ወይም የገንዘብ መቀበያ ደረሰኝ ቅድም እንዳልነው በኢትዮጵያ ታክስ ሕግ መሰረት እንግዲህ አሁን ላይ እንደምታውቁት ደረሰኝ ስናሳተም አሁን በወጣው አዋጅ አሁን በወጣው ደንብ መሰረት ነው። እንግዲህ ላለን ለታክስ ሴንተር ላይ ደብዳቤ ጽፈን ይህንን ደረሰኝ ማሳተም እንችላለን ማለት ነው። እንግዲህ ደረሰኝ እንዴት ይታተማል? ይሄ የአካውንት ቮቸር እንዴት ይታተማል? ያው ሕጉ የታክስ ሕጉ በሚፈቅደው መሰረት ሆኖ ይዘጋጃል ማለት ነው። እንግዲህ ዋናው ዓላማ ፕሊስ ፔይ አቴንሽን ለመናገር የፈለኩት ይሄ የገንዘብ መቀበያ ደረሰኝ ለምን እንጠቀምበታለን? ለምሳሌ ብዙ ጊዜ ገቢዎች ላይ ማለት ነው ገቢዎች ቢሮ ላይ ወይም ግብር ሰብሳቢው አካል እናንተን የሚያስጨንቅበት በእናንተ ስህተት ምክንያት ነው ማለት ነው። ስለዚህ ይሄ እንግዲህ ለምሳሌ እናንተ የካሽ ኢንፍሎ ይኖራል። እንግዲህ ወደ ድርጅታችሁ ውስጥ የገንዘብ ግብይቶች በብዙ አይነት መንገድ እንደሚገቡ ይታወቃል። እነዚህን የገንዘብ ግብይት ስርዓት ላይ ወደ ድርጅታችሁ የሚገባ ጥሬ ገንዘቦች አሉ። እነዚህ ጥሬ ገንዘቦችን ለየትኛውም አካል ኖት ኦንሊ ፎር ረቨኑ ኦፊስ ለገቢዎች ቢሮ ብቻ ሳይሆን ፎር ኤኒ አዘር ስቴክሆልደርስ ዩ ሹድ ቢ ጀስቲፊኬሽንስ ቱ ዋት ዩር ሶርስ ዶክመንት ሪጋርዲንግ ቱ ዩር ፋይናንሻል ትራንዛክሽን ከገንዘብ ግብይት ጋር በተያያዘ ከንግድ ግብይት ጋር በተያያዘ ለገቢዎች ቢሮ ብቻ ሳይሆን ጀስቲፊኬሽን የምታቀርቡት ለየትኛውም ባለድርሻ አካላት መረጃና ማስረጃ ልታቀርቡ ይችላል ማለት ነው። ስለዚህ ይሄ አካውንቲንግ ቮቸርስ ወይም የሂሳብ ሰነዶች አንደኛው እንግዲህ ካሽ ሪሲፕት ቮቸር ለምሳሌ የምንጠቀምበት ቅድም እንዳልኩት ለምሳሌ ከባንክ ብድር ሲገኝ ከባንክ ብድር ማግኘታችን ብቻ ወደ አካውንታችን ስለገባ ብቻ ማለት ነው መተው የለብንም። ያ የገባውን ግብር በዚህ በካሽ ሪሲፕት ቮቸር ምን ማድረግ አለብን? መቁረጥ አለብን፣ ማሳወቅ አለብን ማለት ነው። ባለ አክሲዮኖች ብዙ ጊዜ አክሲዮን እንግዲህ በመነሻ ደረጃ ላይ አክሲዮንም የራሱ የሆነ ሂደቶች አሉት። ነገር ግን ተጨማሪ ፈንድሬዚንግ በሚያስፈልግበት ሰዓት ላይ ተጨማሪ አክሲዮን ሽያጭ ገንዘብ ልንሰበሰብ እንችላለን። የዚህ የአክሲዮን ሽያጭ ገንዘብ መሰብሰብ ያለበት ምንድነው? በዚህ በካሽ ሪሲፕት ቮቸር ነው። ለምሳሌ የግል ተቋማቶች ከሆኑ ሶል ፕሮፕራይተርሺፕ ቢዝነስ ከሆኑ በግለሰብ የሚመሩ ከሆነ ባለቤቱ ተጨማሪ ገንዘብ ፈሰስ በሚያደርግበት ሰዓት ወደ ባንክ በሚያስቀምጥበት ሰዓት ላይ ተጨማሪ ካሽ ኢንጀክት ማድረጉን የሚያሳይ ሰነድ ያስፈልጋል። ይህም ሰነድ መቆረጥ ያለበት በምንድን ነው? በካሽ ሪሲፕት ቮቸር ነው ማለት ነው። this is a source document። እንግዲህ ይህንን ማድረግ ያስፈለገበት ምክንያት ምንድን ነው ካላችሁ
የእናንተ የተሰማራችሁበት የንግድ እንቅስቃሴ የተሰማራችሁበት የንግድ ዓላማ ላይ ተመስርቶ የምታከናውኑት ቢዝነስ ትራንዛክሽን አለ። ይሄ የንግድ ግብይት ይሄ የቢዝነስ ትራንዛክሽን ወደ እናንተ ባንክ አካውንት ወደ እናንተ የሂሳብ ውስጥ በሚገባበት ሰዓት ላይ ቀጥታ ከቢዝነስ ትራንዛክሽናችሁ ጋር ያገኛችሁትን ካሽ ኢንፍሎ ወይም የገንዘብ ፍሰት ወደ ውስጥ የመጣውን ገንዘብ መለየት እንድንችል ይረዳናል ማለት ነው። ከብድር ያገኘ ነው፣ ከባለ አክሲዮን ያገኘ ነው፣ ከባለቤቱ ተጨማሪ ካሽ ኢንጀክት የተደረገውን ገንዘብ ለመለየት በዚህ በካሽ ሪሲቭ ቮቸር ምን ማድረግ አለብን ማለት መቁረጥ አለብን ማለት ነው። when we are going to transactions from our business activity we may have been receiving cash from our clients. If it's in cash we can call us cash sale invoice. cash sale invoice ደግሞ የእጅ በእጅ ሽያጭ ደረሰኝ ደግሞ ከንግድ እንቅስቃሴያችን ጋር ያገኘናቸውን ገቢ በቀላሉ በዚህ ሰነድ እንቆርጣለን ማለት ነው። እንግዲህ ወደ ነጥቤ ልመጣ as I've told you to preparing relevance and relevance or trusted financial statement to our stakeholder to our users of accounting. Our accounting voucher it is very very mandatory because without source document, without reliable source document, without relevant source document, without trusted source document, we couldn't preparing trusted financial statement, trusted financial report, which including our income statement, our statement of cash flow, our statement of returning, and our balance sheet. So it is very very difficult. So I can issue, we must be attention to what to accounting vouchers. ለዚህ ለሂሳብ ሰነዶች ትኩረት ማድረግ አለብን ማለት ነው። ወደ ነጥቤ እንግዲህ ለምሳሌ አንደኛው ባለድርሻ አካል ክፍል አንድ ላይ እንዳነሳዋችሁ መንግስት ነው። መንግስት የሂሳብ ሰነድ ይፈልጋል፣ የሂሳብ ሪፖርታችሁን ይፈልጋል። ለምን? ግብሩን ለመሰብሰብ። ስለዚህ ግብሩን ደግሞ የሚሰበስበው አካል ደግሞ የመንግስታዊ ተቋም አለ። እንደምታውቁት የኢትዮጵያ ገቢዎች ቢሮ አለ። በየክፍለ ከተማው በየከተማው በየክልሉ የራሱ የሆኑ ታክስ ሴንተሮች አሉ። እነዚህ ሰዎች ደግሞ for the purpose of tax audit የእናንተን ፋይል ኦዲት ያደርጋሉ። የእናንተን ፋይል ኦዲት ከሚጠይቁት የመጀመሪያው ባንክ ትራንዛክሽናችሁ ነው። አሁን ላይ በፊትም አለ የእናንተ የንግድ እንቅስቃሴያችሁ your business transactions and your banking transaction it must be balanced, it must be similar ሊሆን ይገባል። ባንክ ቤት ያላችሁ የገንዘብ እንቅስቃሴና እናንተ በንግድ ያመጣችሁት የንግድ እንቅስቃሴ ወይም ካሽ ሴልስ ኢንቮይስ ላይ ወይም በደረሰኝ የተቆረጠው በእጅ በሽያጭ ደረሰኝ የተቆረጠውና ባንክ ቤት ላይ ያለው እንቅስቃሴ ምን መሆን ባላንስ መሆን ማለት ነው። ኦቨርስቴት ማድረግ የለበትም፣ አንደርስቴትድ ማድረግ የለበትም ማለት። እንግዲህ ትልቁ ጥያቄ ብዙ ግብር ከፋዮች ብዙ ታክስ ፓየሮች ግራ እየተጋባችሁ ያላችሁት እዚህ ጉዳይ ነው። የእናንተ የባንክ ላይ ያለው የገንዘብ ፍሰት እንቅስቃሴና የእናንተ ሽያጭ በሽያጭ ደረሰኝ የሰበሰባችሁት ገንዘብ ይለያያል ማለት። ስለዚህ ያንን ባላንስ ማድረግ ያንን ሪኮንሲሌሽን ማድረግ ያንን ሪኮንሳይል ማድረግ የሂሳብ ባለሙያ ብቃት ነው። የእናንተ የንግድ ባለሙያ አማካሪዎች አቅጣጫ መስጠት አለበት ማለት ነው። ስለዚህ እዚህ ጉዳይ ላይ ካልተነቀቅ አስቸጋሪ ነው። ለምሳሌ ልዩነት ከሚፈጥሩት አንዱ ሌታሲዩም ዛት ከባንክ ብድር ተበደረን ያው ወደ አካውንታችን ገቢ ገብቷል። ያ ወደ አካውንታችን የገባው ብር በብድር መገኘቱን የሚያሳይ ሰነድ ሊኖረን ይችላል። አንደኛው የብድር አግሪመንት ነው። ሁለተኛው ያው ፕሮፖዛላችን ሊሆን ይችላል። እንዲሁም ደግሞ ያው ሌተሮች አሉ። እነዚህ ሳፖርቲቭ ደጋፊ ሰነዶች ናቸው። ግን በዋናነት ግን ያ ገንዘብ ከብድር ስለመገኘቱ የሚገልጽ አካውንቲንግ ቮቸር ማዘጋጀት ነው። ያ አካውንቲንግ ቮቸር በምን ላይ ነው የሚቆረጠው ማለት ነው? በካሽ ሪሲቭ ቮቸር በገንዘብ መቀበያ ደረሰኝ ላይ ነው ማለት ነው። እንዲሁም ስለዚህ በቀላሉ ኦዲት ላይ ብትጠየቁ you have evidence you would be justified your source document to your tax auditors። ስለዚህ ይሄ መረጃ ካዘጋጃችሁ ያንን መረጃ በወቅቱ ምን ኤቪደንስ አድርጋችሁ ለታክስ ባለሙያ ኦዲት ማቅረብ ትችላላችሁ ማለት ነው። ይሄ በጣም ወሳኙ ፓርት ነው ማለት ነው። ግን ይሄንን ካላዘጋጀን ደግሞ ያው as I've told you without source document in accounting we can't do any activity። በሂሳብ መዝገብ አያያዝ ዓለም ውስጥ ያለ ሰነድ ያለ ማስረጃ
ምንም አይነት አክቲቪቲ ማድረግ አንችልም ማለት ነው። ውድቅ ይሆንብናል ማለት ያ ውድቅ ደግሞ ሲሆንብን ደግሞ የኛ ኢንካማችን ይጨምራል። ኢንካማችን ጨመረ ማለት ደግሞ የምንከፍለው የመንግስት የንግድ ግብር ይጨምርብናል። ያ የንግድ ግብር ደግሞ በወቅቱ ባለመከፈሉ ኢንተረስት ወይም ወለድ አለው፣ ቅጣት አለው፣ ተጨማምሮ ችግር ውስጥ ይከተናል ማለት ነው። እንግዲህ በዚህ እንሳት ሲመጣ ሜያ ቢዋን ሊኩዲቲ ፕሮብሌም የካሽ ገንዘብ የካሽ እጥረት ሊኖረን ይችላል ማለት ነው። ይሄ እንግዲህ ድርጅቱን የሚመሩ ሰዎች የሂሳብ ባለሙያዎች ወይም የሂሳብ መረጃን የሚያዘጋጁላችሁ ባለሙያዎች ኢንተርናሊ ካለ ማለት ጭንቅ ውስጥ ይገባሉ ማለት። ስለዚህ እኔ ሁሉ የምናገረው ነገር የሂሳብ ሰነድ ስታስይዙ የሂሳብ ባለሙያዎቹ ይህንን ነገር እናንተን የማማከር ግዴታ አለበት ማለት ነው። አለበለዚያ ይሄ ዝም ብሎ ከሜዳ እየተሰበሰበ የምታመጡት ነገር ነገ ኦዲት ላይ ዋጋ ያስከፍላችኋል ማለት ነው። በነገራችን ላይ ብቃት ያለው የሂሳብ አገልግሎት፣ የፋይናንስ፣ የማኔጅመንት፣ የማርኬቲንግ ምክር አገልግሎት እንሰጣለን። ድርጅት አለን። በድርጅታችን አገልግሎት እንሰጣለን። የሂሳብ ስራ እንሰራላችኋለን። በቤት በአካባቢያችሁ በመስሪያ ቤታችሁ መተን እነዚህን ሁሉ ሞኒተሪንግ እና ኮቺንግ ስራ እንሰራለን ማለት ነው። አይ ቲንክ አግኝታችሁኛል። ስለዚህ ይሄ አንደኛው መለኛ። ሌላኛው ደግሞ እንግዲህ ባለ አክሲዮኖች ገንዘብ ተጨማሪ መዋጮ ሲያደርጉ ይሄም ከንግድ እንቅስቃሴያችሁ ገቢ ጋር ለመለየት በካሽ ሪሲቭ ቮቸር መቆረጥ አለበት ማለት ነው። ሌላኛው ባለሀብቱ እንግዲህ ተጨማሪ ገንዘብ ወደ ድርጅቱ ፈሰስ ያደርጋል። ይህም ፈሰስ ሲያደርግ ከግብር ጋር ከንግድ እንቅስቃሴ ጋር አለመያያዙ ለማሳየት አሁንም በካሽ ሪሲቭ ቮቸር ምን መሆን አለበት? ማያያዝ አለበት። ተጨማሪ ደግሞ ሶርስ ዶክመንቶችን አታችድ ማድረግ አለበት ማለት ነው። ለዚህ ነው ይሄ አንደኛው። ብዙ አይነት ቮቸሮች አሉ። ዛሬ ያስቆላችሁ ስለ ካሽ ሪሲቭ ቮቸር ነው እያወራ ያለው። ኔክስት ላይ ደግሞ ፈጣሪ ቢረዳን እና ቢፈቅድ እነዚህን ነገሮች ሌሎቹን አካፍላችኋለሁ ማለት ነው። ስለዚህ ካላስፈላጊ ጭንቀት ውስጥ ካላስፈላጊ የታክስ መቀጫ ውስጥ ለመዳን አንደኛው ይሄ ካሽ ሪሲቭ ቮቸራችን በደንብ መጠቀም አለብን ማለት ነው። አይ ሆፕ አግኝታችሁኛል የሚል እምነት አለኝ ማለት ነው። ቴንክ ዩ ቬሪ ማች